ዛሬ ማቀርብላችሁ ሃርመኒ የሚል ፊልም ነው። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ። ፊልሙ የሚጀምረው እስር ቤት ውስጥ ባለው ሆስፒታል ነው። ሆንግ ጄንግ ሃይ የተባለች ሴትም ልጇ የሆነው ሚንውን እየወለደች እናያለን። በሚቀጥለው ትዕይንት ከአንድ ዓመት በኋላ እስረኞቹ ያሉበትን ሁኔታ እንመለከታለን። ዩን ሲልና ህዋጃ የተባሉ ሁለት ሴቶችም ለልጇ አንደኛ ዓመት የልደት በዓል ከሌሎች እስረኞች ዕቃዎችን ይሰበስባሉ። ከዚያም ሁሉም የሚወዱትን የሕፃኑን ልደት ያከብራሉ። ሚንዎ ከጠረጴዛው ላይ ስጦታዎችን በሚመርጥበት ጊዜ ከተለመዱ ስጦታዎች ይልቅ የእጅ ካቴና ያነሳል። በዚህም ሁሉንም ሰው ያስገርማል። ከዚያ በኋላ ሁሉም አንድ ላይ ፎቶ ይነሳሉ። ወዲያውም አለቃ ባንግ በመባል የምትታወቀው ሴት መኮንን እስረኞች ወደ ታሰሩበት ክፍል ትመጣለች። በዚህ ምክንያት ሁሉም እስረኞች መፍራት ይጀምራሉ። አለቃ ባንግ መጥፎ የሆነች ሴት ስትሆን የእስረኞቹን ክፍል ስትፈትሽ ካሜራ ታገኛለች። ሆንግም የልጇ የመጀመሪያ ልደት ስለሆነ ፎቶ ማንሳት እንዲፈቀድላት አለቃዋን ትማጸናታለች። መኮንኗ ግን ሁሉንም ሰው አስወጥታ የቡድን ፎቶውን በሁሉም ሰው ፊት ትቀደዋለች። ይህን ስታደርግ ሆንግን ጨምሮ ሁሉም ይደነግጣሉ። እስረኛዋ ሙኖክ ሆንግን ብታጽናናትም እሷ ግን አሁንም በተፈጠረው ነገር ደንግጣለች። ሆንግም ሙኖክን ስለ ድምፃዊነቷ ትጠይቃታለች። ከዚያም ሚንዎ በዘፈነች ቁጥር እንደሚያለቅስ ትነግራታለች። ይህንን ለማሳየትም ዘፈን ስትዘፍን ሕፃኑ ማልቀስ ይጀምራል። ትንሽ ቆይቶም አንድ ባስ ዩሚ የምትባል ሌላ እስረኛ ይዞ ይገባል። የተመደበችውም ሆንግ፣ ሙኖክ፣ ዩሲል፣ ህዋጃ እና ሚንዎ ባሉበት ክፍል ውስጥ ነው። ትንሹ ሚንዎም ወደ እሷ ይቀርባል። እሷ ግን ሕፃኑን ትገፋዋለች። ከዚያም ልጇን እስር ቤት ውስጥ ማሳደጓ ለሱ ጣፋጭ ትዝታ እንደሚሆን ትናገራለች። ይህን የሰማችው ሆንግ ትናደድና ከአዲሷ እስረኛ ጋር መጣላት ትጀምራለች። ቀጥሎም ጠባቂዎቹ መጥተው ሁለቱንም ያስቆሟቸዋል። ከዚያ በኋላ ትዕይንት ወደ ኋላ ይመለሳል። እናም ሆንግን በጸጥታ መኪና ውስጥ ተቀምጣ እናያታለን። አንድ ሰውም የባሏ የአእምሮ ጤና ላይ የሕክምና መረጃ እንዳለውና እሷ ከተናገረች ብቻ መርዳት እንደሚችል ይነግራታል። የሆንግ ባል ደግሞ ያለማቋረጥ እንደሚያሰቃያትና ደጋግሞ እንደሚደበድባት እንረዳለን። በሚቀጥለው ትዕይንት ነፍሰ ጡሯ ሆንግ በሰከረው ባሏ የተደበደበች ይታያል። ዱላው የሰለቻት ሆንግን ባሏን ወደ ኋላ ትገፋዋለች። ከዚያም የመስታወት ጠረጴዛው ላይ ወድቆ ይሞታል። በድንገትም ሆንግ ከእንቅልፏ ትነቃና ያየችው ሁሉ ህልም እንደሆነ ትረዳለች። በሌላ በኩል ግራ የተጋባችው ዩሚ ጭንቅላቷን ከግድግዳው ጋር ታጋጫለች። በዚህ ምክንያትም ደሟ መፍሰስ ይጀምራል። ከዚያም ጠባቂዎቹ መጥተው ያስቆሟታል። በመቀጠል የእንጀራ አባቷ እንዴት ያጠቃት እንደነበርና እሷም እንዴት እንደገደለችው ታስታውሳለች። አለቃ ኮንግ በበኩሏ ዩሚ ጥሩ ልብ እንዳላት ለሆንግ ትነግራታለች። ዩሚ ለብዙ ዓመታት የጾታ ጥቃት ከተፈጸመባት በኋላ የእንጀራ አባቷን እንደገደለችውም ታስረዳታለች። ከግድያው ጀርባ ያለውን እውነት ካወቁ በኋላ ከተፈረደባት ጊዜ ላይ 10 ዓመት ቀንሰውላታል። ወደዚህ ከመምጣቷ በፊት ግን ራሷን ለማጥፋት ብዙ ጊዜ ሞክራለች። አለቃ ኮንግ ደብዳቤዎችና ስጦታዎችን ይዛ ወደ ክፍሉ ስትመጣ ሁሉም ተቀምጠው ሐብሐብ እየበሉ ይዝናናሉ። በድንገትም ዩሚ ከቡድኑ ተገልላ ትቀመጣለች። ብቸኝነቷን ያየው ሚንዎ እንደገና ወደ እሷ ቀርባ ያቅፋታል። በሚቀጥለው ትዕይንት ሙኖክ ለሴት ልጇ ስትደውል ይታያል። ልጅቷ ግን የተሳሳተ ቁጥር ላይ እንደደወለች ነግራት ትዘጋዋለች። ሙኖክ ልጅቷን ልታናገራት ብትሞክርም ምንም ሳታወራ ስልኩ ተዘግቶ ነበር። በመቀጠል የሙኖክ ሴት ልጅ እናቷን እንደምትጠላት እንረዳለን። በማግስቱ ሁሉም እስረኞች ዘፋኞች ሙዚቃ በሚጫወቱበት አዳራሽ ውስጥ እንዲቀመጡ ይደረጋሉ። በዚህ ምክንያትም ሁሉም ይደሰታሉ። ከዚያም ሁሉም ሰው ከአዳራሹ ይወጣና ሚንዎ ውጪ ላይ ጨዋታዎችን መጫወት ይጀምራል። ጠባቂውም ወደ ውስጥ ገብቶ ለሚንዎና ለእናቱ ሰላምታ ይሰጣቸዋል። በተጨማሪም ሁሉም ነገር ምቹ እንደሆነ ይጠይቃታል። እሷም ሁሉም ነገር ደህና ነው ብላ ትመልስለታለች። ቀጥሎም እስር ቤቱ ውስጥ በተሃድሶ ፕሮግራም የዘፋኞች ቡድን ለማደራጀት ሐሳብ ታቀርባለች። ጠባቂውም ሙሉ ስልጣን እንደሚሰጣት ይነግራታል። ቀጥሎም ጥሩ ሥራ የምትሠራ ከሆነ ለአንድ ቀን እንድትወጣ እንዲፈቀድላት ጠባቂውን ትጠይቀዋለች። በማግስቱ የዘፋኞቹን ቡድን የመመስረት ማስታወቂያ ይሰራጫል። በዚህም ሁሉም ሰው ይደሰታል። የዘፋኞቹን ቡድን እንድትመራ ሙኖክን ትጠይቃታለች። ሙኖክ ግን በዚህ ላይ ፍላጎት ያላት አትመስልም። በመቀጠል የሙኖክ ሴት ልጅ ልትጠይቃት ትመጣለች። ነገር ግን እናቷን በትህትና ከማናገር ይልቅ በቁጣና በጨዋታ ታናግራታለች። በተመሳሳይ ጊዜ የዩሚ እናት ልጇን ለማግኘት ትመጣለች። ልጇ ግን እሷን ለማየት ፈቃደኛ አልሆነችም። በሌላ በኩል ሙኖክ በፒያኖ ጥሩ ሙዚቃ መጫወት ትጀምራለች። ከዚያም ባሏ እንዴት እንደማገጣባትና እሱንና ፍቅረኛውን እንዴት በመኪና እንደገጨቻቸው ታስታውሳለች። ሙኖክ ፒያኖ ስትጫወት ሆንግና አለቃ ኮንግ በጸጥታ ወደ አዳራሹ ገብተው የሙኖክን አስደናቂ ችሎታ ይመለከታሉ። በመቀጠል ሲያጨበጭቡ ሰምታ ትደነግጥና ከአዳራሹ በፍጥነት ወጥታ ትሄዳለች። ሆንግ ግን እንድትሞክረውና ሙዚቃዎቹን እንድትመራ ትለምናታለች። ከዚያም ነገ ከምሳ በኋላ እንደሚጀምሩ ትነግራትና ወዲያው አዳራሹን ለቀው ይወጣሉ። እስረኞቹ ተቀምጠው ስለ ቡድናቸው እያወሩ ችግሮቻቸውን እንዴት መፍታት እንዳለባቸው ይወያያሉ። ትንሹ ሚንዎ በበኩሉ እንደገና ወደ ዩሚ ሄዶ ያቅፋታል። በዚህ ጊዜም የተወሰኑ እስረኞች መጥተው ዩሚን ይተናኮሏታል። ሚንዎንም መሬት ላይ ገፈትሩታል። በዚህ ጊዜ ዩሚ ትናደድና ጸብ ትጀምራለች። በመቀጠል ትልቅ ፍጥጫ ይፈጠርና የዩሚ የእስር ቤት ጓደኞች እሷን ለመርዳት ይመጣሉ። ከዚያም ጠባቂዎቹ መጥተው ሁለቱም ቡድኖች ይበትናሉ። በመቀጠል በጣም የተናደደችው አለቃ ኮንግ ክስተቱን ለመመዝገብ ወደ ጠባቂው ትሄዳለች። በሌላ በኩል ዩሚ በአደጋው ክፉኛ ስለተጎዳች በሕክምና ክፍል ውስጥ እንዳለች እናያለን። ሙኖክ እሷን እንደ ሴት ልጇ ስለምታያት ከጎኗ ነበረች።
ከዚያም ሆንግ ትመጣና የዘፋኞቹን ቡድን እንድትቀላቀል ለማሳመን ትሞክራለች። በመጨረሻም በሐሳቡ ትስማማና ለቡድኑ የምርጫ ምልመላ ትጀምራለች። ሁሉም ዝግጁ ባለመሆናቸው ምክንያትም በተዘበራረቀና በተበላሸ ሁኔታ ይዘፍናሉ። ከዚያም ሆንግ ወደ ጠባቂው ቢሮ ትጠራለች። ጠባቂውም ዘፋኞቹ ለምን ዝግጁ እንዳልሆኑ ይጠይቃታል። ሁሉም እስረኞች በአንድ ቦታ መሰባሰባቸው አደጋ ሊያስከትል እንደሚችልም ይገልጽላታል። እሷ ግን ጊዜ እንዲሰጣቸው ደጋግማ ትጠይቃለች። በመጨረሻም ጠባቂው ይስማማና ለዝግጅት 6 ወራት ይሰጣቸዋል። በእስር ቤት ውስጥ በ6 ወራት ምንም አይነት ለውጥ ካልመጣ የዘፋኞቹ ቡድን መበተን እንዳለበትም ይናገራል። ይህን የሰማቸው ሆንግ ተስማምታ ወደ ክፍሏ ትመለሳለች። በመንገዷ ላይ ስታልፍም ዩሚ ስታንጎራጉር ትሰማለች። በሚቀጥለው ትዕይንት በሙኖክ መሪነት ሁሉም እስረኞች አንድ ላይ ልምምድ ማድረግ ይጀምራሉ። በመቀጠል ሙኖክ ዝማሬው እንደተጠናቀቀና ጠንካራ መሪ እንደሚያስፈልጋቸው ትናገራለች። ሆንግም ዩሚ ያንን ሚና ልትወስድ እንደምትችል ትጠቁማለች። ዩሚ ግን በመቃወም መበሳጨት ትጀምራለች። ይህን የሰማችው ሆንግ በጣም ትናደድባትና በጥፊ መታት አዳራሹን ለቃ ትወጣለች። ዩሚ ስህተቶቿን ከተረዳች በኋላ ለድርጊቷ ይቅርታ ትጠይቃለች። የዘፋኞቹ አባል ለመሆን ትስማማና በሌሎቹ ፊት ትዘፍናለች። በዚህ ጊዜም ሁሉም እስረኞች በድምጿ ይደነቃሉ። በማግስቱ ጠዋት ሁሉም ስህተታቸውን እያረሙ ልምምድ ያደርጋሉ። ከታራሚዎቹ አንዷ ደግሞ ከሙኖክ ጋር ትጣላለች። በመቀጠል ሙኖክ ጸቡን ታቆምና እርስ በርስ መጣላት ማቆም እንዳለባቸው ትናገራለች። በነፃነት መዝፈን እንዲችሉም ልባቸውን መክፈት እንዳለባቸው ትገልጻለች። ከዚያ በኋላ ሁሉም ለእስር የተዳረጉበትን ምክንያት መናገር ይጀምራሉ። አንዳንዶቹ ታሪኮች አስቂኝ ሲሆኑ፣ አንዳንዶቹ ደግሞ ልብ የሚነኩ ናቸው። ቀናት እያለፉ ሲሄዱ በየቀኑ መለማመዳቸውን ይቀጥላሉ። ይህ በእንዲህ እንዳለ ሆንግ ድምጿን ታሻሽላለች። በተጨማሪም የመጨረሻው ቀን ይደርሳል። ቡድኑም በእስረኞቹና በእስር ቤቱ ሰራተኞች ፊት ስራቸውን ያቀርባሉ። እናም የመጨረሻው ቀን ጥሩ ይሆናል። በአዳራሹ ውስጥ ያሉት ሰዎችም ተደስተው ያበረታቷቸዋል። ሆንግም ቃል በተገባላት መሰረት የአንድ ቀን እረፍት ይሰጣታል። ነገር ግን በዚያው ቀን ልጇ ለማደጎ እንዲሄድ መፍቀድ ነበረባት። ቀን ላይ ልብሷን ከቀየረች በኋላ ሚኑን ይዛው ትወጣለች። ይህ በእንዲህ እንዳለ በእስር ቤት ውስጥ ያሉት ሁሉ ያዝነዋል። ሆንግ ልጇን በመዋለ ሕፃናት ውስጥ አስቀምጠውና የፎቶ አልበሙን ለአሳዳጊ ወላጆቹ እንድትሰጥላት ለሞግዚቷ ትነግራታለች። ከዚያም ልጇን መዋለ ሕፃናት ውስጥ ትታው ትሄዳለች። ከግቢው ከመውጣቷ በፊትም ልጇን ለማየት እንደገና ወደ ኋላ ትመለሳለች። ሌላ ሴት ልጇን እንደያዘችው ስትመለከትም ታለቅሳለች። ይህ ለሁለቱም ወገኖች አስቸጋሪ እንደሚሆን ስለተገነዘበች ወዲያው ቦታውን ትታ ለመሄድ ትወስናለች። ሆንግ ልጇን ከሰጠች በኋላ በጣም ታዝናለች። ሙዚቃ ቀስ በቀስ እንደሚፈውሳት ተስፋ በማድረግም የዘፋኞቹን ቡድን ትቀላቀላለች። እስረኞቹም ልምምዳቸውን ይቀጥላሉ። በመቀጠል ትዕይንቱ ከ4 ዓመታት በኋላ ይወስደናል። ዘፋኞቹም በገና ዋዜማ ላይ ልዩ እንግዳ ሆነው ወደ ሴቶች ውድድር ተጋብዘዋል። ይህ ማለት ወደ ውጭ ወጥተው የሚወዳቸውን ሰዎች በአካል ማግኘት ይችላሉ። እስረኞቹ ለረጅም ጊዜ የሚወዳቸውን ሰዎች ማግኘት ስላልቻሉ አለቃ ኮንግ የሁሉም ቤተሰብ ጋር በመሄድ የዝግጅቱን ቲኬት ትሰጣለች። በመጨረሻው ቀን ከረጅም ጊዜ በኋላ የውጭውን ዓለም ስላዩ ይደሰታሉ። ትርኢቱ ሊጀምር ሲልም አንዲት ሴት የአልማዝ ቀለበቷ ይጠፋባታል። ከዚያም እስረኞቹ ይጠረጠሩና ፍተሻ ይደረግባቸዋል። ሆንግ ግን ምንም እንዳልሰረቀች ስለምታውቅ እምቢ አልፈተሽም በማለት ትታገላለች። በዚህ ምክንያትም ዝግጅታቸው ይሰረዛል። ከዚያም ከተወሰነ ጊዜ በኋላ ጠባቂው ይመጣና ቀደም ሲል የተሰረዘው ስራቸውን ለማቅረብ ወደ መድረክ ይሄዳሉ። ቀጥሎም በሚያምር ሁኔታ ይዘምራሉ። የተወሰኑ ተመልካቾችም ማልቀስ ይጀምራሉ። ከዚያም የዘፋኞቹ ልጆች መጥተው ይቀላቀሏቸዋል። ከህፃናቶቹ መካከልም አንዱ ሚንዎ ነበር። ሚንዎ ከወላጅ እናቱ አጠገብ ሲቆም እናቱ ሆንግ የልጇን ማንነት ወዲያው ታውቀዋለች። ሚንዎ ግን እናቱን አላወቃትም። ዝማሬው ካለቀ በኋላ ሁሉም ከሚወዷቸው ጋር ይገናኛሉ። ሆንግ ሚንዎን ለመጨረሻ ጊዜ ታቅፈዋለች። ከመሄዷ በፊትም የሚንዎ አሳዳጊ እናት የልጁ በርካታ ምስሎች ያለበትን ማስታወሻ ደብተር ትሰጣታለች። በሌላ በኩል ዩሚ ከእናቷ ጋር ትገናኛለች። ከቀናት በኋላ የሙኖክ ሴት ልጅ እናቷን ልታገኛት ትመጣለች። እስካሁን በስርዓት ስላላዋራቻትና መጥፎ ምግባር ስላሳየቻት እያለቀሰች ያለማቋረጥ ይቅርታ ትጠይቃለች። ሙኖክ የአንድ ቀን ፈቃድ ከተሰጣት በኋላ ሴት ልጇንና አማቿን ትጎበኛለች። እዚያም በከፍተኛ አክብሮት ትስተናገዳለች። ቀጥሎ ሙኖክ ወደ እስር ቤቱ በደስታ ትመለሳለች። ይሁን እንጂ ጠባቂዎቹ ልትገደል እንደሆነ ሲነግሯት ደስታዋ ሁሉ በአንዴ ይጠፋል። የክፍል ጓደኞቿም ይህን ሲያውቁ በጣም ስሜታዊ ይሆናሉ። ሙኖክ በእስር ቤት ውስጥ ትልቋ እስረኛ ስለሆነች ለሁሉም እስረኞች እንደ እናት ነበረች። በመቀጠል መኮንኖቹ ሙኖክን ሲወስዷት ሁሉም እስረኞች አሳዛኝ ዘፈን መስፈን ይጀምራሉ። ፊልሙም እዚህ ጋር ያበቃል።